ዛሬ እጅግ በጣም በቀላሉ ከተለያዩ ኢንተርኔቶች ላይ በመጠቀም ብቻ ላፕቶፓችሁ ምን አይነት ፐርፎርማንስ ላይ በተለይ ሃርድ ዲስኩ ባትሪያችሁና ሲፒዩ ፕሮሰሰራችሁ የምትጠቀሙበት ወይም ደግሞ ልትገዙ ያሰባችሁት ላፕቶፕ ምን አይነት ኮንዲሽን ላይ ነው የሚለውን ነገር የሚጠቁማችሁን ሶስት አበይት ሶፍትዌሮች እነግራችኋለሁ። ጤና ይስጥልኝ፣ ኢትዮ ስፓርኮች ነን። ዛሬም እንደተለመደው ቆንጆ ቲፖችን ይዘን መጥተናል። ታዲያ ከእናንተ ሁሌ የሚጠበቀው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች ሰዎች እንዲዳረሱና ቻናላችን ብዙ ሰብስክራይቦች ማድረግ እንዳይረሳ። ኢትዮ ስፓርኮች ነን። ዛሬ አበይት የምንላቸውን ሶስት ሶፍትዌሮች ልንገራችሁ። የመጀመሪያው ከየትኛውም ኢንተርኔት ላይ የምታገኙት ወይም ከየትኛው የጉግል ብራውዝ ላይ የምታገኙት ሲፒዩ ቼከር የሚባል ቀላሉ ሲፒዩ ቼከር ብላችሁ ሰርች በማድረግ የምታገኙትና እጅግ በጣም አነስ ያለች ሶፍትዌር ስትሆን ይቺ ሶፍትዌር ሲፒዩዋችሁ ምን አይነት ኮንዲሽን ላይ እንዳለ በተለይ ደግሞ የሲፒዩዋችሁ ያልተለወጠ መሆኑን ብዙ ጊዜ አንዳንድ ጊዜ ላፕቶፕ የሚሸጡ ሲሆን ሰዎች ፕሮሰሰራቸውን ወይም ሲፒዩ ኮራቸውን ወይም ደግሞ ትሬዳቸውን ይቀይሩታል። በተለይ ለምሳሌ ለማምታታት ኮር i5 የነበረውን ኮር i7 ወይም ኮር i7 የነበረውን ኮር i9 ወይም አንዳንድ ጊዜ ደግሞ 8ኛ ጀነሬሽን የነበረውን 10ኛ ጀነሬሽን ወይም 11ኛ ጀነሬሽን የነበረውን 12ኛ ጀነሬሽን በማድረግ እና በማጋነን ለሰዎች ሊያደርሱ ይችላሉ። ይህንን እጅግ በጣም በቀላሉ ዳውንሎድ አድርጋችሁ ቼክ የምታደርጉበት ሶፍትዌር ሲፒዩ ቼከር ይባላል። ይህን ሲፒዩ ቼከር ቀላል ከጉግል ላይ ዳውንሎድ በማድረግ እና የምትፈልጉት ወይም ቼክ ልታደርጉት ያሰባችሁት ላፕቶፕ ላይ ወይም ዲስክቶፕ ላይ ኢንስቶል በማድረግ ትክክለኛ የፕሮሰሰራችሁን ኮርና ጀነሬሽን በቀላሉ ማግኘት ትችላላችሁ። ይህም ኤዲት ቢደረግም ባይደረግም ከቦርዳችሁ ላይ ይህ ሶፍትዌር ዳውንሎድ ካደረጋችሁት በኋላ ኮር i7 ነው፣ ኮር i5 ነው፣ ጀነሬሽኑ 8ኛ ነው ወይስ 10ኛ፣ 11ኛ ነው ወይስ 12ኛ ጀነሬሽን የሚለውን ነገር እጅግ በቀላሉ በዚህ ሲፒዩ ቼከር ሶፍትዌር ማግኘት ትችላላችሁ። በዚህ በሲፒዩ ቼከር ፐርፎርማንሱን፣ ጊጋሄርዙን፣ ቱርቦ ውስጥ ስፒኑና ሌሎች ተጨማሪ የተለያዩ አይነት ነገሮችን በቀላሉ ቼክ የምታደርጉበት እጅግ ልዩና ለአስራ ቀላል የሆነ ፕሮሰሰርን ቼክ ማድረጊያ ሶፍትዌር ነው። ሁለተኛውና ደግሞ እጅግ በጣም ተወዳጁ ባትሪን ቼክ የምታደርጉበት ባትሪን ቼክ ማድረጊያ ወይም ባትሪ ላይፍ ቼክ ማድረጊያ ብላችሁ ጉግል ጽፉና እንዲሁም ዳውንሎድ ብታደርጉት ባትሪን ቼክ የምታደርጉበት እጅግ የባትሪ ሪፖርት ወይም ባትሪ ሪፖርት ቼክ ማድረጊያ ብላችሁ ወይም ባትሪ ሪፖርት ቼከር ብላችሁ ቼክ ብታደርጉ እጅግ በጣም በቀላሉ ዳውንሎድ አድርጋችሁት ይህንን ሶፍትዌር ባትሪያችሁ በተለይ ዲዛይን ካፓሲቲ እና እንዲሁም ደግሞ አሁን ያለበትን ካፓሲቲ ማግኘት ትችላላችሁ። ባትሪ የራሱ ጤንነት አለው። ይህንን ጤንነት ቼክ የምታደርጉበት አንደኛው ሶፍትዌር ይህ ባትሪ ቼከር የሚባለው ሶፍትዌር ነው። እንዳልኳችሁ ይህን ሶፍትዌር በቀላሉ ከጉግል ላይ ዳውንሎድ ማድረግ ትችላላችሁ፣ ሰርች አድርጋችሁ ካገኛችሁት በኋላ ማለት ነው። እናንተ ላፕቶፕ ያለበት ኮንዲሽን ባትሪው ዲዛይን ሲደረግ ምን ያህል ሪፖርት አሁን ያለበት ምን ያህል ዲፈረንስ ደግሞ የባትሪ ደግሞ ያረጋግጣል። ለምሳሌ ባትሪ ሪፖርታችሁን ስታወጡት ዲዛይን ካፓሲቲ እና ፉል ቻርጅ ካፓሲቲ የሚባል ነገር አለ። ዲዛይን ካፓሲቲ ማለት ላፕቶፑ ዲዛይን ሲደረግ ባትሪው ያለውበት ኮንዲሽን ማለት ነው። ይሄ ለምሳሌ 40,000 ሚሊ ዋት ፐር አምፒር ከሆነና አሁን ደግሞ ፉል ቻርጅ ካፓሲቲው 35,000 ከሆነ ይህንን በፐርሰንት ሰርታችሁ የባትሪው ኮንዲሽናችሁ ምን ያህል እንደሆነ የምትጠቀሙበት ላፕቶፕን እንዲሁም ደግሞ ልትገዙት ያሰባችሁትን ላፕቶፕን የባትሪ ኮንዲሽን እጅግ በቀላሉ በዚህ ሶፍትዌር መጠቀም ትችላላችሁ። ወይም ደግሞ ይህንን ሶፍትዌር ደግሞ ዳውንሎድ ማድረግ ከተቸገራችሁ እጅግ በጣም በቀላሉ ኮማንድ ላይ በመግባት ፓወር ሲኤፍጂ ስፔስ ባትሪ ሪፖርት ብላችሁ በመጻፍና ኢንተር በማድረግ ይህንን ኢንተር ያደርጋችሁትን ሪዛልት የምትፈልጉት ቦታ ላይ ሄዳችሁ ሰርች በማድረግ የእናንተ ላፕቶፕ ባትሪ ፐርፎርማንሱ፣ ዲዛይን ካፓሲቲው እንዲሁም ደግሞ ፉል ቻርጅ ካፓሲቲውን እንዲሁም በተለያየ ጊዜ ምን ያህል ቻርጅ እንደተደረገ በጣም በቀላሉ በኮማንድ ሰንጠረዥ ላይ ታገኙታላችሁ። ታዲያ በሶፍትዌሩ ወይም ደግሞ በኮማንድ በመጠቀም የባትሪን ጤንነታችሁ እናንተ የምትጠቀሙበትን ላፕቶፕ ወይም ልትገዙት ያሰባችሁትን ላፕቶፕ በቀላሉ በማወቅ ይውል ከሆነ ቢያንስ ከ75 ወይም ከ80% በላይ
ፉል ቻርጅ ካፓሲቲው ከዲዛይን ካፓሲቲው ጋር ልዩነት ሊኖረው ይገባል። አዲስ ከሆነ ደግሞ በተቻለ አቅም 95 ወይም 99% ፉል ቻርጅ ካፓሲቲና በዲዛይን ካፓሲቲው መካከል ያለው ልዩነት እጅግ በጣም የተቀራረበ መሆን አለበት። በዚህም መሰረት የላፕቶፓችሁን የባትሪያችሁን ጤንነት ማወቅ የምትችሉበት ሶፍትዌር ይሄ ባትሪ ቼከር ሶፍትዌር ይሆናል ማለት ነው። ሶስተኛውና ብዙዎች እየተጠቀሙበት ያለው ታይፕ ደግሞ ኤስኤስዲ ሄልዝን ቼክ የሚያደርግላችሁ ሃርዲስክ ሴንሻል የሚባል ሶፍትዌር ነው። ይህንን ሃርዲስክ ሴንሻል ሶፍትዌር እጅግ በቀላሉ አሁንም ጉግላችሁ ላይ ሄዳችሁ ሃርዲስክ ሴንሻል ብላችሁ ሰርች ማድረግና በቀላሉ በማግኘት እንዲሁም ዳውንሎድ በማድረግ የሃርዲስካችሁ ወይም የኤስኤስዲያችሁን ጤንነት ማወቅ ትችላላችሁ። ይህንን ስታገኙ ዳውንሎድ ካደረጋችሁት በኋላ የእናንተ ሲዲ ድራይቫችሁ ከሆነ ወይም ደግሞ ኤክስተርናል ሃርዲስክ ወይም ደግሞ ፍላሻችሁን ምን አይነት ጤንነት እንዳለ ለማረጋገጥ ከፈለጋችሁ ሁለት የተለያዩ ባሮችን ያስቀምጥላችኋል። እንዲሁም ደግሞ ከአሁን በኋላ ምን ያህል ልትጠቀሙበት እንደምችሉ ኤስቲሜትድ ዴይ የሚያስቀምጥላችሁ እጅግ ልዩ ሶፍትዌር ነው። ይህ ሶፍትዌር ሃርዲስክ ሴንሻል የሚያስቀምጥላችሁ አንደኛው የሃርዲስካችሁን ሄልዝ ሲሆን እንዲሁም ደግሞ የሃርዲስካችሁን ፐርፎርማንስ ነው። የሃርዲስካችሁ ሄልዝ ማለት ምን ያህል ከዚህ በፊት ሃርዲስካችሁን ወይም ኤስኤስዲያችሁን ምን ያህል ተጠቀማችሁበታል እና ያንን ደግሞ ሄልዝ እጅግ ከዚህ በኋላ ምን ያህል ተጠቀሙበታላችሁ የሚለውን ነገር ለመገመት በጣም በቀላሉ ማወቅ ትችላላችሁ። እንዲሁም ደግሞ ሃርዲስክ ሴንሻላችሁ ላይ ሌላ የሚገኘው ደግሞ የኤስኤስዲያችሁን ወይ የሃርዲስካችሁን ፐርፎርማንስ ነው። ይህም በምን ያህል ጉልበት እንዳለው ምን ያህል ፈጣን እንደሆነና ምን ያህል ነገሮችን ኮፒ ወይም ፕሮሰስ ማድረግ እንደሚችል ሃርዲስካችሁ ወይም ኤስኤስዲያችሁን የሚገልጽበት እጅግ በጣም ቀላል ለማውረድ የሆነ ጥሩ ሶፍትዌር ነው። እንዲሁም በተጨማሪ ቀጣይ ምን ያህል ጊዜ ወይም ላይፍ ታይም እንዳለውም ይህ ሶፍትዌር ይነግራቸዋል። ታዲያ ኤክስተርናል ሃርዲስካችሁን፣ ፍላሻችሁን፣ ሚሞሪያችሁን እንዲሁም ደግሞ ኤስኤስዲ እና ሃርዲስካችሁን በላፕቶፓችሁ ወይም በዲስክቶፓችሁ ውስጥ ያለውን የምትጠቀሙበትን ወይም ደግሞ ልገዙ ያሰባችሁበትን ሶፍትዌሮችን በመጠቀም የሃርዲስካችሁን ጤና ማወቅ ትችላላችሁ። ታዲያ ላፕቶፖቻችሁ ዩልድ ከሆኑ ቢያንስ ከ80% በላይ ሄልዝ ወይም ጤነኛ ከሆነ ኤስኤስዲያችሁ ሃርዲስካችሁ ተቀባይነት ሲኖረው አዲስ ላፕቶፕ የምትገዙ ከሆነ ደግሞ እጅግ በጣም በትንሹ ቢያንስ ከ98% በላይ ጤንነቱ የተረጋገጠ የኤስኤስዲ ወይም ሃርዲስክ ላፕቶፓችሁ ሊኖረው ይገባል። እናንተም በዚህ የሃርዲስክና ኤስኤስዲ ጤንነታችሁን ቼክ በማድረግ የላፕቶፓችሁን ወደፊት በምን ያህል ጊዜ በአጭር ጊዜ ሃርዲስካችን ወይም ኤስኤስዲያችን ፌል ያደርጋል ወይስ አያደርግም የሚለውን ነገር ማወቅ የምችሉበት እጅግ ብዙዎች እየተጠቀሙበት ያለ ሶፍትዌር ነው። ታዲያ በአጠቃላይ እነዚህ ዋነኛ የመጀመሪያው ሲፒዩ ቼከር፣ ሁለተኛ ባትሪ ሪፖርት ቼከር እና ሶስተኛው ሃርዲስክ ሴንሻል ወይም ሃርዲስክ ሄልዝ ቼከር የሚባሉ ዋነኛ ሶፍትዌሮችን እጅግ በጣም ቀላሉ ከጉግል ላይ ሰርች በማድረግና ዳውንሎድ በማድረግ ላፕቶፓችሁ ላይ በመጫን ልትገዙ ያሰባችሁትን ወይም ደግሞ የምትጠቀሙበትን ላፕቶፕ ጤንነት እጅግ በጣም በቀላሉ ማወቅ ትችላላችሁ ማለት ነው። ታዲያ ሌሎች ቲፖችን እንደዚህ ማግኘት የምትፈልጉ ከሆነ እንዳትረሱ ቻናላችንን ሰብስክራይብ አድርጋችሁ እንዲሁም ደግሞ ሌሎች ሰዎች ሼር በማድረግ እና ከወደዳችሁት ደግሞ ላይክ በማድረግ ቻናላችን ተከታይ እንድትሆኑ ሁሌ እንጠይቃችኋለን። እኛ ኢትዮ ስፓርኮች ነን።